ቤት አዲስ አበባና ፍርሃቷ ቤት መነካካት አልፈልግም ይላል። አሁን ከዚህ ንግግር በላይ መነካካት አለ? አንተ መነካካት ባትፈልግስ እነሱ እስኪበቃቸው ድረስ አይደል እንደሚነካካው? እንዲህ ሁሉ ሳይቀር እንደ ዲጄ እየፈቀፈቁ መነካካት አልፈልግም። ጀመቅለው ምናረጋት እንጂ አዲስ አበባን ፍርሃትማ ዘውድዬን ይንሳይ አንዱ ነው አረጉትም አውቶቡስ ውስጥ ዋሌቱን ዋላ የ83ቱ እንዳይደገም የ83ቱ እንዳይደገም ብያለሁ። አዳም በርካ ያዛት። ለምንድን ያው ሌባውም መቼም ሰው አይደለ? እሱም እንደ ሰው ፈሪ ልብ ይኖረው የለ? ቀስ አርጎ ዋሌቷን እግሩ ስር መለስ። ሰውየው ዋሌቱን ብድግ ያደረገ በዘውድዬ ሞት ምን ቢል ጥሩ ነው? 83 ላይም ልክ እንደዚህ ነው። ዋሌቴን ሰርቀውኝ በእግሬ ወደ ቤቴ ጉዳዩን ፖለቲሳይዝ ካደረግከው ያፈጻጸም አቅምከፍ በሁለት የካድሬ ቋንቋ ማንንም መንዳት ትችላል። አዲስ አበቤ የሚፈራችሁን ፈልጉ። ደወቅ ስናረጋትስ ሁለት ጓደኛ ዋቾች ባርጫቸውን የሚፈጩት መንግስትን እያሙን ይችላሉ። መጀመሪያ ያወጡበታል፣ ከዛ በኋላ ያወርዱበታል። የሆነ ቀን እንደ ልማዳቸው ቁጭ ብለው መንግስት ላይ ሲዝናኑ ሶስተኛ ሰው ይገባል። ይሄኛው አውቀው ይሄ ለሚያውቀው በዚህ ላይ የመጣው ካድሬ ነው። ይሄኛው ከዚህ ጉልበቱን ይዞ የተመተማ የሚገባበት ጉልበቱን ይቀጣል። ጭርስ አርጎ መንግስቱ እንደ አጥሚት ብርጭቆ እንዲጠርጎ ላሰው መንግስትን እኮ ተነስቶ ሲወጣ ይሄኛው ብልጭ ብሎ ምን ሆናል አንተ ምናምን ነገር ብለው ያማልናል እኮ ነው እኮ አይሎ ታዲያ ለምን አልነገርከኝም መጀመሪያ ነው? ለምን አልነገርከኝም ይለኛል። ሀያ ጊዜ አሁንም እንደ ጉልበትን የቀጠቀጥኩት አልነገርከኝም አይደል? ጉልበቴን ነካኛል። ጉልበቴን መታ አይነ ስሜና ተነሳኝ። አዲስ አበባ ማስተርፒስ አለች። ግን የአዲስ አበባ ፍርሃት ማስተርፒስ ዘውድዬን ይንሰጥ እንዴት እንደምወዳት። ሰውየው ስራ ሊሄድ ጠዋት ወጥቶ ታክሲ ሊይዝ ነው። ታክሲ ተራ ሲደርስ ኦልሬዲ ሰልፉ መስሪያ ቤቱ ጋር ደርሷል። መቼም ያራዳ ልጅ አይደል? ከፊት የተሰለፈው ሰውዬ ጋር ሄዶ እኮ ነው አንዴ እኮ ድል ለሰፊው አይደል?
አዲስ አበቤስ ጥርሷን እየፋቀች ሞባይሏን እየጎረጎረች ምናምን ብትን ነፍሴ ቅብርር ብሎ ገቢራ ፈልጉ ምን እንደምታመጡ እናያችኋል።